ታሪካችን የሚጀምረው በአንድ አስፈሪ ምሽት ሲሆን ኤንዞ የተባለ ሰው በከፍተኛ ፍርሃት ውስጥ ሆኖ በዝናብ እየተደበደበ ወደ አንድ የህዝብ ስልክ ሲሮጥ እንመለከታለን። በመቀጠልም ስልክ በመደወል በጣሊያን ሀገር ከምትገኘውና በናሳ ውስጥ ከምትሰራው የማይክሮባዮሎጂ ባለሙያ ዶክተር ሂሮ ማርቲንስ ጋር ይገናኛል። ኤንዞም በከፍተኛ ድንጋጤ ውስጥ ሆኖ ከአንድ ታንክ ውስጥ በወጣ እንግዳ ነገር ምክንያት ብዙ ሰዎች እያለቁ መሆኑን ይነግራታል። ማርቲንስን በመጀመሪያ ግራ ቢገባትም ኤንዞ ታንኩ በ1970ዎቹ በአውስትራሊያ የተገኘ መሆኑን ሲነግራት ግን ፊቷ ላይ ፍርሃት ይነበባል። ምክንያቱም ያ ታንክ የናሳ እንደነበረና ከብዙ አስርተ ዓመታት በፊት እንደጠፋ ታውቅ ስለነበር ነው። እርሷም ኤንዞን ለማረጋጋት ስትሞክር ብዙም ሳይቆይ ግንኙነታቸው ይቋረጣል። ኤንዞን በዚያ ህይወቱ እንዳለፈ እንረዳለን። ከጥቂት ቀናት በኋላ ማርቲንስ ታንኩ ወዳለበት ቦታ ትጓዛለች። እዚያም በጉዳዩ ላይ እንዲረዳት የተመደበውን ሜጀር ሮበርት ኩዊን እና ረዳቱ ትሪኒ ሮማኖ ይጠብቋታል። ማርቲንስ ግን ለምርመራው የተመደቡት ሁለት ሰዎች ብቻ በመሆናቸው ትገረማለች። በመቀጠልም በ1979 ስካይላይቭ የተባለ የጠፈር ጣቢያ ተከስክሶ መውደቁንና በወቅቱም አንድ ሰው የታንኩንና የኦክሲጅን ቱቦውን ቁርጥራጮች ለተመልካች ማሳየነት እንዲሆኑ በቤቱ እንዳስቀመጣቸው ትናገራለች። ነገር ግን ዋናው አደጋ በታንክ ውስጥ ያለው ፓራሳይቲክ ፈንገስ እንደሆነና ፈንገሱም ከአንድ ዝርያ ወደ ሌላ ዝርያ የመሻገርና ራሱን የማላመድ ችሎታ እንዳለው ትናገራለች። ማርቲንስ እንደምታምነው ከሆነም ይህ ፈንገስ ከጠፈር ሲመለስ የሆነ ነገር በመንካቱ ምክንያት በአካባቢው ላይ ያሉ ሰዎች ሁሉ እንዲሞቱ ያደርጋል። በመቀጠልም አርቲስት ከጉዳቱ ራሷን ለመከላከል ስትል ራሷን መርፌ ትወጋለች። ምርመራቸውን ሲቀጥሉም አካባቢው ጭር ያለና ምንም አይነት የሰው ድምፅ እንደማይሰማበት እንመለከታለን። እነሱ በመጨረሻ ታንኩን ያገኙታል። በመቀጠልም ኤንዞ ታንኩን ለማጽዳት ድንችና ሳሙና ይጠቀም እንደነበር እና በተጨማሪም ታንኩን ለሰዎች ለማስጎብኘት ገንዘብ ያስከፍል እንደነበር ይገነዘባሉ። እዚህ ጋር የሚገርመው ነገር ፈንገሱ በድንቹ ፕሮቲን በማግኘት ይበልጥ እየጠነከረ መምጣቱ ነው። ማርቲንስም በታንኩ ላይ ትንሽ ስንጥቅ ትመለከታለች። ከዚያም ወደ ውስጥ እንዳትሳብና ሮበርት እንዲዛት እርዳታ ጠይቀዋለች። ወደ ውስጥ ስትመለስም ፈንገሱ ይበልጥ መጎልመሱን ትመለከታለች። በድንገትም ፈንገሱ ይተፋባታል። እሷ ግን ምንም ሳትሆን ለማምለጥ ትችላለች። ትሪኒም በአቅራቢያቸው አንድ አስክሬን ታገኛለች። ነገር ግን ፈንገሱ አስክሬኑን ጥለው መውጣቱን አላወቀችም ነበር። አስክሬኑን ከመረመረች በኋላም ሰውየው የፈነዳው በውስጡ በነበረው ጫና ምክንያት እንደሆነ ትረዳለች። ብዙም ሳይቆይ ሮበርት በቤቶች ጣራ ላይ በርካታ አስክሬኖችን ይመለከታል። ማርቲንስም ፈንገሱ የሰዎችን አእምሮ እና ጡንቻ በመቆጣጠር ራሱን ለማባያት እየተጠቀመባቸውና ከሌላ ሰው ጋር መገናኘት አዲስ ዝርያ እንደተፈጠረ ትናገራለች። ማርቲንስ ናሙና በምትወስድበት ወቅትም ክስተት በሚመስል ሁኔታ ፈንገሱ በሰውነቷ ውስጥ በመባያት ደሟ ውስጥ ይገባል። ብዙም ሳይቆይ የማርቲንስ ጤንነት መታወቅ ይጀምራል። ሌት ቀን ፈንገሱ የነርቭ ስርዓቷን ሲቆጣጠረው በቦታው ላይ ትጠፋለች። ለማምለጥ ብትሞክርም ሮበርት እና ትሪኒ ግን ሊያስቆሟት ይሞክራሉ። እሷ ግን በምላሹ በመኪና ትገጫቸዋለች። ወርዳም ልትተኩስባቸው ስትል ትሪኒ መሬት ላይ ትጠላታለች። በመካከላቸው በተፈጠረው ግብግብም ማርቲን ሽጉጡን ትቀማለች። ትሪኒና ሮበርት ወደ ራሷ እንድትመለስ ቢለምኗትም እርሷ ግን በሰከንድ ውስጥ የኦክሲጅን ቱቦዋን በማለቅ ራሷን በጥይት ትገላለች። በመቀጠልም ወታደራዊ ቡድን በቦታው ደርሶ ታንኩን በመውረስ አካባቢውን ከቃጠለ በኋላ ታንኩን ወደ ሚስጥራዊ ማከማቻ ይወስዳል። ለወራትም በታሸገ ክፍል ውስጥ ተቀምጦ ናሙና ሲወሰድበት ይቆያል። ታሪካችን ወደ አሁኑ ጊዜ ሲመለስ ትራቪስ የተባለ የጥበቃ ሰራተኛ ወደ ላቦራቶሪ ሲመጣ እንመለከታለን። አለቃው ግሪቪንም የታንኩን ክፍል እንዲጠብቅ በምሽት ፈረቃ ሲመድበው ትራቪስ መጀመሪያ ላይ ፈቃደኛ ባይሆንም ትእዛዝ ከበላይ ነውና ትእዛዙን ለመቀበል ይገደዳል። በዚያው ምሽትም ናኦሚ የተባለች ወጣት ሴት ፈረቃ እንደምትቀላቀለው ይነገረዋል። ናኦሚ ክፍሎችን እየተቆጣጠረች ሳለ ሜሪ የተባለች አሮጊት ትመጣለች። ሜሪ በዛሬው ቀን የባለቤቷ ሞት ዓመት ስለሆነ የግል ማከማቻው መክፈት እንደምትፈልግ ትነግራቸዋለች። ትራቪስ ሊያወራት ሲሞክርም እሷ ግን በጣም ስለቸኮለች ሳትሰማት ትቀራለች። ትራቪስም ወደ ኋላ ሲመለስ አንድ የሚያፏጭ ድምፅ ይሰማል። ነገር ግን ብዙም ትኩረት ሳይሰጠው ይቀራል። ሜሪ ግን ወደ ማከማቻው በመግባት ሽጉጥ ታወጣለች። ትዕይንታችንን ሲቀጥል በከባድ ድብርት ውስጥ ሆና ራሷን ለማጥፋት ስታስብ የነበረች ሜሪን እንመለከታለን። ነገር ግን ከሞቷ በፊት ለጥቂት ደቂቃዎች ረፍት ለማድረግ ታስባለች። በሌላ በኩል ትራቪስ ሙዚቃ እያዳመጠ ሳለ ቅድም ሲያፏጭ የነበረው ድምፅ በድጋሚ ይሰማዋል። ወጣ ብሎም ሲያዳምጥ ድምፁ የማንቂያ ደወል መሆኑን ይረዳል። ወዲያውኑም ለናኦሚ ስለ ድምፁ ይነግራታል። ናኦሚ ፍተሻ ብታደርግም ምንም አይነት ድምፅ መስማት አልቻለችም። ትራቪስ ምናልባት ቀላል ነገር ሊሆን እንደሚችል በመናገር ስሙ ቲክ እንደሆነ ያስተዋውቃታል። ናኦሚ በስሙ ብትገረምም ትራቪስ ግን ከስሙ በስተጀርባ አንድ ትልቅ ታሪክ እንዳለ ይነግራታል። በዚህ መሃል ናኦሚ ስልክ ይደወልላታል። ደዋዩ በጣም እንዳበሳጫት ከፊቷ ላይ ያስታውቃል። ስልኩን በመስካት የእርሷም ሌላ ረዥም ታሪክ እንደሆነ ትገልጻለች። በመጨረሻም ሰላምታ ለመለዋወጥ እጅ ሲጨባበቱ ናኦሚ በትራቪስ እጅ ላይ ያለውን ንክሳት ትመለከታለች። በዚያው ቅጽበት ያ ድምፅ በድጋሚ ይሰማል። አሁን ላይ ግን ሁለቱም ሰምተውታል። ከዚያም ሁለቱም ሁኔታውን በጋራ ለመመርመር ይወስናሉ። ይህ በእንዲህ እንዳለ ሮበርት በሌሊት ተኝቶ ሳለ ስልክ ይደወልለታል። ደዋያው ሴትም ስለ 1978ቱ ከላይሟስ ዳስተር መኪና መረጃ ፈልጋ መደወሏን ትናገራለች። ሮበርትም ከ5 ደቂቃ በኋላ መልሶ እንደሚደውልለት በመናገር ስልኩን ይዘጋዋል። ዞሮም ለሚስቱ የተሳሳተ ጥሪ እንደሆነና ምንም እንዳልተፈጠረ ይዋሻታል። ወደ ማከማቻው ስንመለስም ትራቪስ ላለቃቸው መደወል እንዳለባቸው ሀሳብ ቢያቀርብም ናኦሚ ግን አለቃቸው ካገኛት አብሯት ፍቅር ሊሰራ እንደሚሞክር በመናገር ሀሳቡን ትቃወማለች። በመቀጠልም ድምፁ ተከትለው ሲሄዱ ከአንድ ምስል ጀርባ እንደሚመጣ ይረዳሉ። ናኦሚ ግድግዳውን ሰብሮ በስተጀርባ ያለውን ነገር እንዲመለከቱ ሀሳብ ታቀርባለች። ትራቪስ ግን ግድግዳውን ከሰበሩ ከስራ እንደሚባረሩ በማሰብ ይፈራል። ትራቪስም በይቅርታ ከስራ የወጣ ሰው በመሆኑ ስራውን ማጣት አልፈለገም
ነበር። ናኦሚ ከንቅሳቱ በመነሳት የቀድሞ ወታደር እንደነበር ብታውቅም ሰላማዊ ሰው ምንም እንደማይሆን መግለጽ ታበረታተዋለች። በመጨረሻም ትራቪስ በሀሳቧ ይስማማል። በሌላ በኩል ሮበርት ከካዝና ውስጥ ሌላ ስልክ አውጥቶ ወደ ክፍሉ ይደውላል። ከዛም የሙቀት መጠን ለውጥ ምልክት እየመጣ መሆኑን ይነግረዋል። ሮበርት ግን ይህ እንደሚሆን ቀድሞ ያውቅ ስለነበር ብዙም አልተገረመም ነበር። በ90 ደቂቃ ውስጥ እዚያ እንደሚደርስና የግል አውሮፕላንና መኪና አዘጋጅቶ እንዲጠበቀው ትዕዛዝ ይሰጣል። አደጋው እጅግ አሳሳቢ እንደሆነና ሁሉንም መሳሪያዎቹን ከፋሲሊቱ ማግኘት እንዳለበት ጨምሮ ይናገራል። ደዋያው ግን ያንን ማድረግ እንደማትችል ትገልጻለች። ሮበርትም በጎርደን ግሬ በኩል መግባት እንደሚችል በመናገር ነገር ግን ይህ ጉዳይ ሚስጥር ሆኖ እንዲቆይ ያስጠነቅቃታል። ስሟን ስቴካት አቢጌል በሚል ያሰስ ስም ትተዋውቀዋለች። ሮበርትም ለሀገሩ ሲል ብዙ መስዋዕትነት እንደከፈለና አሁንም ቢሆን ይህን ያልታወቀ ኃይል ለመመከት የእርሷ እርዳታ እንደሚያስፈልገው ይነግራታል። በመጨረሻም በ90 ደቂቃ ውስጥ እንደሚደርስ በመግባባት ሁለቱም ይስማማሉ። በሌላ ትዕይንት ትራቪስ እና ናኦሚ ግድግዳውን ሰብረው ሲገቡ በካዝናዎች ውስጥ ከፍተኛ የሙቀት ለውጥ እንዳለ ያስተውላሉ። ናኦሚ የቦታው ሲስተም የሙቀት ለውጥ ሲኖር ራሱን እንዲዘጋ ተደርጎ መሰራቱ ስትናገር፣ ትራቪስ ደግሞ ቦታው ቀደም ሲል የወታደራዊ መከማቻ እንደሆነና ጸርቶ ለግል ኩባንያ እንደተሸጠ ይነግራታል። በምርመራቸውም ከመሬቱ ታች የተጠበቀ ሌላ ክፍል ያገኛሉ። ናኦሚ ውስጡ መመርመር እንዳለባቸው ብትናገርም ትራቪስ ግን ስለፈራ የታሸገ መሆኑን ይነግራታል። ናኦሚ ግን የቱቦ መሰላል በማግኘቷ ወደ ታች እንደምትወርድ ትነግረዋለች። ትራቪስም መጀመሪያ ላይ በሀሳቧ ባይስማማም በመጨረሻ ግን አብሯት ለመውረድ ይስማማል። ይህ በእንዲህ እንዳለ የናኦሚ ፍቅረኛ ማይክ በጣም ስለተጨነቀ ሽጉጥ ይዞ ወደ ማከማቻው ይመጣል። ትራቪስ እና ናኦሚም ካርታውን ተከትለው ወደ ጽዳት ሰራተኞች ቁምሳጥን በመሄድ የተደበቀ በር ያገኛሉ። ወደ ውስጥ ሲገቡም ቦታው ቢሮ ይመስል ነበር። በድንገት የአደጋ ጊዜ ደወል ይጮኻል። ትራቪስ እና ናኦሚ ወደ ውስጥ ሲገቡም ያረጀ የአደገኛ ቁስ መከላከያ ልብስ ያገኛሉ። ብዙም ሳይቆይ ወደ መሬት በታችኛው ክፍል የሚወስድ ሌላ መተላለፊያ ያገኛሉ። መተላለፊያውን በመክፈት ትራቪስ ቀድሞ ወረድ ይጀምራል። በዚህ መሃል የናኦሚ ፍቅረኛ ማይክ ስልኳን ባለማንሳቷ በጣም ስለተጨነቀ ችግር ላይ ነኝ ድረሽልኝ ሲል አጭር የድምጽ መልእክት ይልክላታል። በመቀጠልም ማይክ ወደ ውስጥ ለመግባት ሲዘጋጅ ከመኪናው በስተጀርባ ድምጽ ይሰማል። በንዴት ሳጥኑን ሲከፍተውም የናኦሚ ድመት ውስጡ ነበረች። ማይክም በንዴት ሊተኩስባት ሲል ድመቷ ስጥ ላይ ታመልጠዋለች። ነገር ግን እዚህ ጋር ድመቷ በፈንገዙ እንደተያዘች እንረዳለን። በድንገትም በአንድ ጣሪያ ላይ በመውጣት ራሷን ታጠቃለች። የድመቷ አካል ሲፈነዳም የፈንገሱ ፈሳሽ በማይክና በአቅራቢያው ላይ በነበረ አንድ አጋዘን ላይ ይረጫል። ማይክም ወዲያውኑ በሽታው ይያዛል። ወደ ታችኛው ክፍል ስንመለስ ትራቪስ ናኦሚን ስለልጇ ይጠይቃታል። እሷም ሳራ የምትባል የ6 ዓመት ልጅ እንዳለቻትና አንዳንዴ እርሷን በመውለዷ እንደምትቆጭ በግልጽ ተናግረዋለች። ጉዟቸውን ሲቀጥሉም የተከለከለ በር ያጋጥማቸዋል። እዚህ ጋር ናኦሚ መመለስ እንደሚችሉ ብትነግረውም ትራቪስ ግን አሁን ላይ ጉዳዩ እየሳበው እንደመጣና መቀጠል እንደሚፈልግ ይነግራታል። በሩን ከፍተው ሲገቡም ቀዝቃዛ ውሃ የሚፈስበት ቱቦ ይመለከታሉ። ነገር ግን ውሃው ከየት እንደሚመጣ ምንም አይታወቅም ነበር። ከዚያም የአደጋ ጊዜ ደውሎ የሚመጣበትን ክፍል ቢያገኙትም ትተውት ያልፋሉ። ብዙም ሳይቆይ ግን እጅግ የሚዘገን ነገር ይመለከታሉ። በርካታ አይጦች ጭራቸው ተጣልፎ እርስ በርሳቸው ይበላላሉ። አይጦቹን ፈንገስ በሚመስል አረንጓዴ ዝልግልግ ነገር ሸፍነዋል። የአደጋ ጊዜ ደውሎ በድጋሚ ሲጮህ ግን ናኦሚ ክፍሉን ለመመልከት ትወስናለች። ከዚያም ፈንገሱ ከክፍሉ ወጥቶ በየቦታው መሰራጨቱን ትመለከታለች። ፈንገሱን ለመንካት ብትሞክርም ትራቪስ ግን ወጥነት ያስቆማታል። በሩ በጣም እየዛለ መምጣቱ ሲረዱም ትራቪስ ሰው ማቆም እንዳለባቸውና አካባቢውን ለቀው መውጣት እንዳለባቸው ይነግራታል። በዚህ ጊዜ ፈንገሱ የናኦሚ ፍቅረኛ የሆነውን ማይክን ሙሉ በሙሉ እንደተቆጣጠረውና አጋዘኑ መምሮት እንዳለ እንመለከታለን። እርሱም ናኦሚ እንድታድነው ይጠይቃታል። በሌላ ትዕይንት ሮበርት በአውሮፕላን ውስጥ ሆኖ ያለፈውን ክስተት እያስታወሰ ሲጓዝ እናገኘዋለን። አቢጌልም ደውላ ጎርደን ግሬ ቀደም ብሎ ከ1 ዓመት በፊት ስለሞተ ልታገኘው እንዳልቻለችና በሱ ምትክ ዊዝሊ ጀርቤክ የተባለ ሰው ቦታውን እንደተረከበ ትነግረዋለች። አለቃ ዊዝሊም ለ20 ዓመታት በዚህ ጉዳይ ላይ ትኩረት አድርጎ ሲሰራ ቢቆየ ቢሆንም ምንም ያገኘው ነገር እንደሌለ ይናገራል። ሮበርት በበኩሉ ቦታው መሸጡን ቢገልጽለትም ዊዝሊ ግን ቦታው የታሸገ እንደነበርና ምንም አይነት መውጫ እንደሌለው ይከራከራል። ሮበርት መልሶ የሙቀት መጠኑን በመለወጡና ማንም ክትትል ስላላደረገ ፈንገሱ ከቦታው መመለጡን ያስረዳዋል። ዊዝሊ ለሮበርት ትልቅ አክብሮት ቢኖረውም በተልዕኮ ላይ እንዲሳተፍ ሳይሆን ማስታወሻ እንዲይዝና ሪፖርት ብቻ እንዳያደርግለት ይፈቅድለታል። አቢጌልም ሁሉም ከሰማች በኋላ ጉዳዩን በራሷ ለመያዝ ትወስናለች። በግል ስልኳ ለሮበርት በመደወል ስለ ፈንገሱ የጻፈውን ጥናት እንዳነበበችና የሚያስፈልገውን ሁሉ እንደምታቀርብለት ትነግረዋለች። ሮበርትም ዋናው ኮምፒውተር አስተማማኝ ስላልሆነ ጥሪዎቹ ሁሉ በሷ በኩል እንዲሆኑ ይጠይቃታል። በዚህ መሃል ዊዝሊ ሲመጣ አቢጌል ፈጠን ብላ ወሬውን ትቀይራለች። ሮበርትም ትሪን እንድታገኝላት ይጠይቃታል። በሌላ ትዕይንት ትራቪስ ስለ ፋሲሊቲው ታሪክ ምርምር እያደረገ ሳለ አንድ አጋዘን ሊፍት ውስጥ ሲገባ ይመለከታል። ተከትለው ሲሄዱም ቫይረሱ መጀመሪያ እንዴት እንደተሰራጨ እንረዳለን። ታሪካችን ወደ ኋላ በመሄድ መጀመሪያ በፈንገሱ የተያዘችው በረሮ እንደነበረችና በረሮዋም ወደ ማይክ መኪና በመግባት የናኦሚ ድመት ፈንገሱ እንዳተያያት እንመለከታለን። ከትውስታው ስንመለስም አጋዘኑ በፈንገሱ ቁጥጥር ውስጥ ስለነበር በከፍተኛ ፍጥነት ወደ እነሱ መሮጥ ሲጀምር እነሱም እግሬ አውጪ በማለት ሊያመልጡት ይሞክራሉ። ከእርሱም ከተሰወሩ በኋላ አጋዘኑ ይፈነዳል። ልክ በዚያው ቅጽበት ማይክ ከሊፍት ይወጣል። ከገጽታውም ችግር እንዳለበት ያስታውቃል። በመቀጠልም ማይክ ድመቷ እንደገደላት በመናገር ናኦሚ አፏ እንድትከፍትና በውስጧ እንዲተፋባት ይጠይቃታል። ናኦሚ በሰዓቱ በድንጋጤ ውስጥ ብትሆንም ማይክ ሊተኮስባት ሲል ሽጉጡን ቀምታው ከትራቪስ ጋር ታመልጣለች።
በሌላ በኩል ቀደም ሲል ተኝታ የነበረችው ሜሪ በጥይት ድምፅ ትነቃለች። ትራቪስና ናኦሚም ወደ ታችኛው ፎቅ ቢሮጡም ማይክ እንደ እብድ የተከተላቸው እንመለከተዋለን። ከማከማቻው የሚወጡበት መንገድ ስለጠፋ በአንድ ክፍል ውስጥ ለመደበቅ ይወስናሉ። ማይክ በአካባቢው ሲዘዋወር ድምፅ ላለማሰማት ሲሞክሩም በድንገት ከትራቪስ ኪስ ውስጥ የእጅ ባትሪ በመውደቁ ያለበት ቦታ ይታወቃል። ትራቪስ ግን ወዲያውኑ ባትሪውን በማንሳቱ ማይክ ሳይደርስ ቦታውን ለቀው ይወጣሉ። በመቀጠል ማይክ የተደበቀውን ክፍል አግኝቶ ሰብሮ ለመግባት ይሞክራል። ትራቪስና ናኦሚ ግን ያላቸውን ኃይል ተጠቅሞ መዝጊያውን ይጎትተዋል። በዚህ ግብ መሃልም የማይክ ጣቶች ተቆርጠው ይወድቃሉ። ናኦሚም ወታደራዊ ካምፕ ስልክ ቁጥር ታገኛለች። ትራቪስም ማይክ በሩን ሰብሮ ከመግባቱ በፊት ለወታደሮች መደወል እንዳለባቸው ቢያስብም ናኦሚ ግን አሁኑኑ መደወሉ ብዙም ጥቅም እንደሌለው ትናገራለች። በሌላ ትዕይንት ሮበርት በኤርፖርት ውስጥ በትሪኒ ይስተናገዳል። ትሪኒም ቁጥር 7 የተባለውን ጨምሮ ሁሉንም አስፈላጊ መሳሪያዎችን ይዛለች። ብዙም ሳይቆይ አቢጌል ደውላ ከማከማቻው የተደወለውን ስልክ ከሮበርት ጋር ታገናኛለች። ናኦሚም የተፈጠረውን ሁሉ ለሮበርት ትነግረዋለች። እሱም ስለ አጋዘኑ ይጠይቃታል። እሷም አጋዘኑ በየኮሪደሩ ውስጥ ይዘዋወር እንደነበር ስትነግረው ሮበርት ቫይረሱ ራሱን እያደሰ መሆኑን ይረዳል። ሮበርት ናኦሚ ባለችበት እንድትቆይና ከቫይረሱ ጋር ምንም አይነት ንክኪ እንዳታደርግ እርሱም በ40 ደቂቃ ውስጥ እንደሚደርስላቸው ቃል ይገባላታል። በመሃልም ትሪኒ ትራቪስን ለማረጋጋት ትሞክራለች። ምክንያቱም ትራቪስ የመሮጥና የምሽ ባህሪ ያለበት ወቅዋቃ ስለሆነ ነው። ትራቪስ ሁላችንም ልሞት ነው እያለ ሲያሟርት፣ ናኦሚ ግን ማይክ ዞምቢ አይደለም በማለት ታራጋዋለች። ትራቪስ ግን ቫይረሱ እየተስፋፋ ስለሆነ ሊያስቆሙት እንደሚገባ ይከራከራታል። ናኦሚም ለልጇ ስትል ምንም አይነት አደጋ ውስጥ መግባት እንደማትፈልግ ትነግረዋለች። በዚህ ጊዜ የሞተር ሳይክሎች ድምፅ ይሰማል። ትራቪስ የመጡ ወታደሮች የሚመስሉትም በስፍራ ላይ የተገኘው ግን የማከማቻው ስራ አስኪያጅ የሆነው ግሪፊን እና ቡድኑ መሆኑን እንረዳለን። ግሪፊንም ወደ ውስጥ ገብቶ የአጋዘኑን አስክሬንና የተሰበረውን ግድግዳ ይመለከታል። በሌላ ትዕይንት ሮበርትና ትሪኒ በአንድ የተተወ ቤት ውስጥ ሲገቡ እንመለከታለን። ትሪኒም እዛው ደብቀው የነበረውን ሳጥን ስታወጣ የቤቱ ባለቤት ሽጉጡን ይዞ ይወጣል። ሰውየውም የትሪኒ ልጅ መሆኑን እንረዳለን። ትሪኒም ለሮበርት አንድ ነገር መውሰድ እንደፈለገችና እቃዎቹን ለመደበቅ የቤት ከማንም ጥርጣሬ ነፃ መሆኑን ትነግረዋለች። ወደ ማከማቻው ስንመለስ ናኦሚ ለግሪፊን ስትል ህይወቷን አደጋ ላይ እንደማትጥል ደግማ ትነግረዋለች። ትራቪስ ግን ግሪፊን መርዳት እንዳለባቸው ቢነግራትም ናኦሚ ግን እምቢ ትለዋለች። ትራቪስም ከእስር ቤት ከወጣ በኋላ መጀመሪያ ስራ ያገኘው እዚህ ቦታ እንደሆነና የሰዎችን ህይወት አደጋ ላይ መጣል እንደማይፈልግ ሲነግራት በመጨረሻም ናኦሚ ልትረዳው ትስማማለች። በመቀጠልም ቴሌቪዥኖችን እየጫኑ ሳለ አንዱ ቴሌቪዥን በድንገት ድምፅ በማሰማቱ ምክንያት ማይክ ያለበትን ቦታ ስላወቀ ቦታው ላይ ይደርሳል። ከዚያም ትራቪስ ምንም ነገር ከማድረጉ በፊት ማይክ በሁሉም ሰው ላይ ፈንገሱን በመጥፋት በሩን ይዘጋባቸዋል። በመቀጠልም ወደ ትራቪስ ይሮጣል። ነገር ግን ማይክ ትራቪስን ከመያዙ በፊት በድንገት ሜሪ በማይክ ላይ ተኩስበታለች። ማይክም ሰውነቱ ወዲያውኑ ይፈነዳል። ግሪፊንም ድምፁን ሰምቶ በበኩሉ ሽጉጡን አዘጋጅቶ ይጠብቃል። ትራቪስም በተራው ሜሪን ወደ አስተማማኝ ቦታ ይወስዳታል። በዚህ መሃል አቢጌል ለሮበርት ደውላ አንዳንድ ሰዎች ወደ ፋሲሊቲው እንደገቡና ናኦሚም ስልኳን እንደማታነሳ ትነግረዋለች። ሮበርትም የቦታው ሙቀት ለመቆጣጠርና በፈንገሱ የተያዙ ሰዎች ሞታቸውን ለማወቅ የሳተላይት እርዳታ እንደሚያስፈልገው ይነግራታል። አቢጌልም ሊረዳው የሚችል ሰው እንደምታውቅና እቅዱንም እንደተረዳች ትነግረዋለች። በሌላ ትዕይንት ትራቪስ የሜሪን ሽጉጥ ወስዶ እየረዳት ሳለ ግሪፊንን ያገኘዋል። የግሪፊን ጓደኞችም እቃዎቹን ጭነው ከአካባቢው ይሰወራሉ። ግሪፊን ግን በሰዓቱ ትራቪስን ማመን ይከብደዋል። በድንገትም በማከማቻ ውስጥ ያሉ ሰዎች መዝጊያው መምታት ይጀምራሉ። ግሪፊንም ትራቪስ በሩን እንዲከፍትለት ያዘዋል። ትራቪስ ግን እሺ ሳይለው ይቀራል። በዚህ ክፍል የተበሳጨው ግሪፊን ትራቪስን እጁ ላይ ተኩስበትና በሩን እንዲከፍት ያስገድደዋል። ትራቪስም ሌላ አማራጭ እንደሌለው ስለተረዳ በሩን ይከፍታል። ነገር ግን ወዲያውኑ መልሶ ይቆልፈዋል። በድንገትም ናኦሚ ቦታው ላይ በመድረስ በእሳት ማጥፊያ ግሪፊን ላይ ጥቃት በመሰንዘር ትራቪስን ይዛ ለማምለጥ ይሳካለታል። በመጨረሻም ከማከማቻው ሲወጡ ሮበርትም እዚያው በር ላይ ሆኖ ሲጠብቃቸው ይገናኛሉ። ሮበርትም ደህና መሆናቸውን ካረጋገጠ በኋላ በውስጥ ያሉ ሰዎች የታጠቁ መሆናቸውን ይጠይቃቸዋል። እነርሱም በውስጥ ያሉ ሰዎች የታጠቁ እንደሆኑና ሁሉም በፈንገሱ እንደተመረዙ ይነግሩታል። ጀግናው ሮበርትም ሁሉንም ነገር እንደሚቋጠር ነግሯቸው በድጋሚ ወደ ውስጥ እንዲገቡ ይጠይቃቸዋል። ግሪፊን ቁልፍ እንደሌለው ለጓደኞቹ ቢናገርም ናኦሚና ትራቪስ ግን በሩን በውስጥ ከፍቶት እንደነበር እንረዳለን። በመቀጠልም ሮበርት ለግሪፊን ሽጉጥና ከፈንገሱ የሚከላከል ልዩ ልብስ ይሰጠዋል። ከዚያም መሬት ውስጥ ወዳለው ክፍል በመውረድ ያመጣውን ማሽን ማስቀመጥ እንዳለባቸው ይነግራቸዋል። ትራቪስ ማሽኑ የኒውክሌር ቦምብ መሆኑንና ከተማውን ሊያጠፋ እንደሚችል ቢሰጋም ሮበርት ግን የታችኛው ክፍል 500 ጫማ ጥልቀት ስላለው ፍንዳታው ማንንም እንደማይጎዳ ያረጋግጥለታል። ናኦሚም ፈንገሱ በፍጥነት እየተስፋፋ ስለሆነ በሮበርት ሀሳብ ትስማማለች። በመቀጠልም ሮበርት ቦምቡ ከፈነዳ በኋላ ለማምለጥ 16 ደቂቃ ብቻ እንዳላቸውና እንዲፈጥኑ ከነገራቸው በኋላ እሱ ደግሞ በተራው እዚያ በመቅረት ለማምለጥ የሚሞክሩ ታማሚ ሰዎችን ለመግደል ይወስናል። ትራቪስና ናኦሚ ወደ ስራቸው ሲገቡ በፈንገሱ የተጠቁ ሰዎች ከማከማቻው መውጣት ይጀምራሉ። ግሪፊን ሽጉጡ ለመተኮስ ሲዘጋጅም እነሱ ምንም እንዳልሆኑ ያስመስላሉ። ነገር ግን በግሪፊን ፊት ለፊት የነበረችው ኩባ የተባለች ሴት በድንገት ትፈነዳለች። በሌላ በኩል ናኦሚና ትራቪስ ወደ ክፍሉ ሲገቡ ሮበርት ደግሞ ውጪ በመሆን የሚወጡ መኪኖችን ጎማ በማተፈስ ማንም እንዳይሄድ ያደርጋል። በመቀጠልም ናኦሚና ትራቪስ ወደ ዋና ክፍል ይደርሳሉ። ወደ ታችኛው ክፍል ሲወርዱም ሮበርት ወገቡ ስለታመመ ከላይ ሆኖ እንደሚጠብቃቸው ይነግራቸዋል። ናኦሚና ትራቪስ ወደ ተከለከለው ክፍል በመግባት ፈንገሱ በየቦታው መሰራጨቱንና
በቱቦዎች ውስጥ አልፎ ወደ ውሃ ውስጥ ሊገባ መሆኑን ይመለከታሉ። የያዙትን የኒውክሌር ቦምብ ሊያስቀምጡ ሲዘጋጁ ከስፍራው ለማምለጥ ያላቸው ጊዜ 6 ደቂቃ ብቻ መሆኑን ይመለከታሉ። ናኦሚን በለበሱት ልብስ መሰላሉ መውጣት እንደማይችሉና ማውለቅ እንዳለባቸው ትናገራለች። ሮበርት በበኩሉ ዝናብ በመጣ ቁጥር ፈንገሱ ይበልጥ እንደሚጠነክርና ወደ እርሱ እየቀረበ መሆኑን ያስተውላል። ናኦሚና ትራቪስም የለበሱትን ልብስ በማውለቅ መሰላሉን ይወጣሉ። በሌላ ትዕይንት ግሪፊንና ጓደኛው ለማምለጥ ሲሞክሩ ሮበርት የግሪፊንን ጓደኛ እግር ይመታዋል። ግሪፊንም የመልስ ምት ሊሰጠው ሲያስብ ሮበርት ወስነት ይጠበቃል። በመሃልም ሮበርት ጥይት ያልቅበታል። ግሪፊንም አጋጣሚ በመጠቀም ሊገለው ይዘጋጃል። በድንገት ግን አንድ በፈንገሱ የተለከፈ ሰው ግሪፊን ላይ ይረጭበታል። ግሪፊንም ጥይቱን ሁሉ ሰውየው ላይ ቢጨርስበትም ሰውየው ግን ወደ ሮበርት በመሄድ የሜጃ ጊዜ እንደደረሰ ይነግረዋል። ልክ በዚያ ቅጽበት ትሪኒ ቦታ ላይ በመድረስ ለግሪፊን ሮበርት እንዲለቀው ጠይቀውም እሱ ግን አሸፈረኝ ይላታል። በመጨረሻ ግን ትሪኒ ተኩሳ ትገለዋለች። ሮበርትንም ደግፋ ታነሳዋለች። በሌላ በኩል ትራቪስና ናኦሚ ሊወጡ ሲሉ ሌላ የተለከፈ ሰው ያጋጥማቸዋል። ነገር ግን ናኦሚ ምንም ሳትመነታ ቦታው ላይ ትገላታለች። ትሪኒም ሁሉም ደህና መሆናቸውን ካረጋገጠች በኋላ አራቱም መኪና ውስጥ ገብቶ ከስፍራው ይሸሻሉ። ነገር ግን ያላቸው ጊዜ አልቆ ስለነበር የኒውክሌር ቦምቡ ከበስተጀርባቸው ይፈነዳል። መላው ፋሲሊቲም ይወድማል። የኒውክሌር ፍንዳታው እስከ መኪናቸው ቢቃረብም አራቱም ተአምር በሚመስል ሁኔታ ህይወታቸውን ይዘው ከቦታው ለማምለጥ ይችላሉ። ከክስተቱም በኋላ ዊዝሊ ጉዳዩን በቁም ነገር ባለመያዙና ለመስራት የሞከሩ ሰዎችን ዝም ለማስተኛት በመሞከሩ በመንግስት ባለስልጣናት ጥያቄ ይቀርብበታል። በአንጻሩ ሚዲያው በመጨረሻ የሮበርትን አስተዋጽኦ እውቅና በመስጠት የሚገባውን ክብር ይሰጠዋል። አቢጌልም ሮበርት ለጠይቀው በመምጣት በእውነተኛ ስሟ ኢሳኒ እንደሆነና የሮበርትን የጥናት ወረቀቶች ለሰዎች እንዲታወቅና ጉዳዩም እንዲጋለጥ ያደረገችው እሷ እንደሆነች ትነግረዋለች። ሮበርትም በበኩሉ እሷ ባትኖር ኖሮ ይህ ሁሉ ሊሳካ እንደማይችል በመናገር ያመሰግናታል። ትዕይንታችን ሲቀየርም ትራቪስ ከናኦሚና ከልጇ ጋር አብሮ ሲጫወት እንመለከታለን። ትራቪስ ለናኦሚ ለምን ቲኬክ እንደተባለም ታሪኩን ያጫውታታል። በልጅነቱ ቲኬክ የተባለ ሱቅ ውስጥ የሚሸጡ ኬኮችን በጣም ይወድ እንደነበርና ነገር ግን ገንዘብ ስላልነበረው ከሱቁ ይሰርቅ እንደነበር ጓደኞቹም ይህን በማየታቸው ቲኬክ የሚል ቅጽል ስም እንዳወጡለት ይነግራታል። በዚህም በሁለቱ መሃል ጠንካራ ስሜት ይፈጠራል። ናኦሚ በህይወቷ ለመጀመሪያ ጊዜ አንድ ወንድ ማመን እንደምትችል ይሰማታል። ትዕይንታችን ሲቀየርም ለምለም በሆነ አረንጓዴ መስክ ላይ በርካታ አጋዘኖች ተሰማርተው እንመለከታለን። አሁንም ቢሆን ከመካከላቸው አንድ አጋዘን በፈንገሱ እንደተለከፈና እነ ሮበርትም ገና ያላለቀ የቤት ስራ እንዳለባቸው እያስመለከተን ታሪካችን ይፈጸማል።